ሚስት አራስ ቤት እያለች ልታደርግላት የምትችላቸው ነገሮች። መቼስ የአራስ ቤቱን ነገር አውርተን አንጨርሰውም። በተለይ ደግሞ የመጀመሪያዎቹ 40 ቀናቶች ለእናትም ለአባትም ከባድ ናቸው። ለዛ ነው በደንብ ተጋግዘን ማለፍ ያለብን። አንተም ደግሞ ከቻልክ ፈቃድ ወስደ፣ ካልሆነም ደግሞ ቤት ስትመለስ እነዚህ ነገሮች በማድረግ ሚስትን ልታገዝ ትችላለህ። የመጀመሪያው በተቻለ አቅም እረፍት እንድታገኝ አግዛት። ሰውነቷ ብዙ ነገር ስላሳለፈ ማገገም አለበት። ሁለተኛ ደግሞ ጥቃቅን ነገሮችን በማገዝ ሜንታል ሎዷን ቀንስላት። ለምሳሌ ማስገሳት፣ ዳይፐር መቀየር፣ ማጠብ፣ ሲያለቅሱ ደግሞ ማባበል። ሶስተኛ ደግሞ ፈሳሽ ነገሮችን እንድጠጣ ኢንኮሬጅ ማድረግ። ስለምታጠባ ብዙ ፈሳሽ ያስፈልጋታል። አራተኛ ደግሞ ሌሎች ልጆች ካሏችሁ እነሱን በመንከባከብ እሷን ማገዝ ወይም ሀሳብ መቀነስ። አምስተኛ ደግሞ እንቅልፍ ማጣቱ ሊያነጫነጫት ስለሚችል የምትናገረውን ነገር ሁሉ ወደ ልብ አታስገባ። ዶንት ቴክ ኢት ፐርሰናል። ስድስተኛ መውለዱና የሆርሞን መቀያየሩ ሴንሲቲቭ ሊያደርጋት ስለሚችል ባገኘው አጋጣሚ ሁሉ አብረሃት ተቀመጥ፣ አዋራት፣ አጫውታት። በተቻለ አቅም ጥላት አትውጣ። በነገራችን ላይ እነዚህ ነገሮች በሙሉ ለአራስ ቤት ብቻ የተወሰኑ ነገሮች አይደሉም። ማንም ሰፖርት ይባል ሊያደርጋቸው የሚችሉት ነገሮች ናቸው። ሻሎም።